መርሃባ እንኳን ወደ አረበኛ ቋንቋ መማሪያ የዩቲዩብ ቻናል በደህና መጣችሁ። ዛሬ ይዤላችሁ የመጣሁት በአረብ ሀገር በስራ ላይ የሚያስፈልጉ የአረበኛ ቃላቶችን ይዤላችሁ መጥቻለሁ። ከአሰሪዎቻችሁ ጋር የሚያግባቧችሁን የአሰሪያችሁን ንግግር በቀላሉ እንድትረዱ የሚያስችላችሁን የአረበኛ ቃላቶችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ እንድትከታተሉኝ ስል በአክብሮት እጠይቃለሁ። ወደ ትምህርቱ እንለፍ። የመጀመሪያው ቃል ሽሊ ኩል ሸይ። ሽሊ ኩል ሸይ ሁሉንም አንሺ ማለት ነው። ሁሉንም አንሺ። ለወንድ ሲሆን ደግሞ ሽል ኩል ሸይ። ሽል ኩል ሸይ ሁሉንም አንሳ። ባጭሩ ደግሞ ሽሊ አንሺ ማለት ነው። ሽል ለወንድ አንሳ። ወዲ ህናክ ወዲ ህናክ እዛ ውሰጂ። ወድ ህናክ ወድ ህናክ እዛ ውሰድ ለወንድ። ጅብ ብስርዓ ጅብ ብስርዓ ቶሎ አምጣ ለወንድ። ለሴት ደግሞ ጂቢ ብስርዓ ጂቢ ብስርዓ ቶሎ አምጪ። ጂቢ ማለት አምጪ ነው። ብስርዓ በፍጥነት ወይም ፍጠኝ ማለት ነው። ወዲ ቢሽወይ ወዲ ቢሽወይ ቀስ ብለሽ ውሰጂ ማለት ነው። ወዲ ማለት ውሰጂ፣ ቢሽወይ ቀስ ብለሽ ማለት ነው። ጂብ ደሂን ጂብ ደሂን አሁን አምጣ። ጂቢ ደሂን ለሴት ጂቢ ደሂን አሁን አምጪ። ለብዙ ሲሆን ደግሞ ጂቡ ደሂን ጂቡ ደሂን አሁን አምጡ። ጂቡ ማለት እዚህ ጋር አምጡ ማለት ነው። ደሂን አሁን ማለት ነው። ወይም አልሂን ይባላል። አሁን ለማለት አልሂንም ይባላል፣ ደሂንም ይባላል። ጂቡ በአዴን ጂቡ በአዴን በኋላ አምጡ ማለት ነው። በኋላ አምጡ። ለወንድ ሲሆን ደግሞ ለአንድ ሰው ጂብ በአዴን ጂብ በአዴን በኋላ አምጣ። ለሴት ጂቢ በአዴን ጂቢ በአዴን በኋላ አምጪ። በአዴን ማለት በኋላ ማለት ነው። ወዱ ቡክራ ወዱ ቡክራ ነገ ውሰዱ ማለት ነው። እርታሄ እርታሄ እረፊ ማለት ነው። ወይም እረፍት አድርጊ ማለት ነው። እርታህ እርታህ ለወንድ እረፍ ማለት ነው። እርታሁ እርታሁ ለብዙ ሰው ሊሆን ይችላል። እርታሁ ሲሆን ለብዙ ሰው ሲሆን ነው። እረፉ ማለት ነው። ደውሪ ደውሪ ፈልጊ ማለት ነው። ሰህን ሰህን አሞቅ ለወንድ። ለሴት ሲሆን ሰህኒ ሰህኒ ይሆናል። አሞቂ ማለት ነው። ማፊ ወላ ሸይ ማፊ ወላ ሸይ ምንም ነገር የለም ምንም ነገር የለም። ማፊ ማለት እዚህ ጋር የለም ማለት ነው። ወላ ሸይ ምንም ነገር። ወላ ሸይ ማለት ምንም ነገር ማለት ነው። ሚን ፊ ሚን ፊ ማን አለ ማለት ነው። ሚን ፊ ማን አለ። ማፊ አሃድ ማፊ አሃድ ማንም የለም። ማፊ መካን ማፊ መካን ቦታ የለም። ማፊ ፍሉስ ማፊ ፍሉስ ብር የለም ወይም ብር የለኝም። ማይንደይም ይባላል። ማይንደይ ማለት የለኝም ማለት ነው። ማፊ ማለትም የለኝም። ፍሉስ ደግሞ ብር ወይም ገንዘብ ማለት ነው። ማፊ ወቅት ማፊ ወቅት ጊዜ የለም። ወቅት ጊዜ ማለት ነው። ለህዛ ለህዛ ቆይ አንዴ ማለት ነው። ቆይ አንዴ ቆይ አንዴ ለማለት ለህዛ ለህዛ ይባላል። እስሉኪ እስሉኪ ቀቅይ። እግሌ እግሌ ጥበሺ። ገጥኢ ገጥኢ ክተፊ ወይም ገስሲም ይባላል። ገስሲ ክተፊ ይሆናል። ገልቢ ገልቢ አማሴ ወይም አገላብጪ ማለት ነው። አማሴ
ዚዲ ዚዲ ጨምሪ ጨምሪ። ነግሲ ነግሲ ቀንሺ ማለት ነው። በርዲ በርዲ አቀዝቅዢ። ሰፊ ሰፊ አጥሌ። ሃዲ ከርባን ሃዲ ከርባን ይህ ተበላሽቷል ማለት ነው። ሃዲ ከርባን ስንል ይህ ተበላሽቷል። ለምሳሌ የተበላሸ ነገር ቢኖር ማሽን ወይም ሌላ ነገር ቢበላሽ ይህ ተበላሽቷል ለማለት ሃዲ ከርባን ይባላል። ሙከርባን ማለት አልተበላሸም ማለት ነው። ከራባ ኤሌክትሪክ ማለት ነው። ከራባ ማለት እዚህ ጋር ትንሽ ይመሳሰላሉ፣ አደናጋሪ ናቸው። ተመሳሳይ የሚመስሉ ግን ትርጉማቸው የተለያየ ናቸው ማለት ነው። ከርባን ስንል ተበላሽቷል ማለታችን ነው። ከራባን ካልን ደግሞ ኤሌክትሪክ ማለት ነው። አጠቃላይ ኤሌክትሪክ ከራባን ይባላል ወይም ካራባኤን ይባላል። ቢክራፕ ሊበላሽ ነው ማለት ነው። ቢክራፕ ሊበላሽ ነው። ሌላው ሱቢ ቅጂ። ሱቢ ማለት ቅጂ ማለት ነው። ኑስ ግማሽ። ለምሳሌ ሱቢ ኑስ ከተባልሽ ኑስ ማለት ግማሽ ነው። ግማሽ ቅጅልኝ ማለት ነው። ሸወያ ማለት ትንሽ ማለት ነው። ከቲር ብዙ። ሱቢሉ ቅጅለት። ሱቢ ለሁም ቅጅላቸው። ሱቢ ለሁም ከሆነ ለብዙ ሰው ነው ማለት ነው። 3ም 2ም ከዛም በላይ ሊሆን ይችላል። ሱቢ ለሁም ማለት ቅጅላቸው ማለት ነው። ለአንድ ሰው አይደለም ያኔ። እስማኤኒ ስሚኝ ማለት ነው። ይህ ለሴት ነው። ለወንድ ሲሆን ደግሞ ትንሽ ልዩነት አለው። እስማኤኒ ይሆናል ስማኝ ማለት ነው። ለብዙ ሲሆን ደግሞ እስማኡኒ ይሆናል ስሙኝ ማለት ነው። እስማአቲክ ሰማውሽ ማለት ነው። እስማአትክ ሰማውህ ለወንድ። ብስማኪ እሰማሻለሁ። አጎለክ እኔ ምልክ። አጎለኪ ለሴት ሲሆን አጎለኪ ይሆናል። እኔ ምልሽ ማለት ነው። አጉለኩም እኔ ምላችሁ። አነድፍ አጸዳለሁ ወይም ብነድፍም ይባላል። አነድፍ ወይም ብነድፍ አጸዳለሁ። ማይነድፍ አላጸዳም። ነደፍት አጽድቻለሁ። እጥቦህ አበስላለሁ። ብሰዊም ይሆናል። እጥቦህም ይባላል። አበስላለሁ ማለት ነው። ማአጥቦህ አላበስልም። ጠበኽት አብስያለሁ ማለት ነው። ረትቢ አልጉርፋ መኝታ ቤቱን አስተካኪ። እፍታሂ አልሲታራ መጋረጃውን ክፈቺ። እፍታሂ አልድሪሻ መስኮቱን ክፈቺ። በኽሪ አልጉርፋ ቡኹር መኝታ ቤቱን በዕጣን እጠኚ። ጠዊ አልካምበል ብርድ ልብሱን እጠፊ። ጠዊ ማለት እጠፊ ማለት ነው። አልካምበል ብርድ ልብስ። አነ አሪድ አኪል እኔ መብላት እፈልጋለሁ። አነ ማለት እኔ፣ አሪድ እፈልጋለሁ፣ አኪል ምግብ ማለት ነው። አቢም ይባላል። አሪድም እፈልጋለሁ፣ አቢም እፈልጋለሁ ይባላል። እንደየሀገሩ ይለያያል ማለት ነው። አነ አሪድ አሽረብ እኔ መጠጣት እፈልጋለሁ። አሽረብ ማለት መጠጣት ማለት ነው። አነ አሪድ አናም እኔ መተኛት እፈልጋለሁ። አናም መተኛት ማለት ነው።
አነ አሪድ እጥላህ አነ አሪድ እጥላህ እኔ መውጣት እፈልጋለሁ። እጥላህ ማለት መውጣት ማለት ነው። እጠላህ ካልን ደግሞ እወጣለሁ ማለት ነው። አነ አሪድ እሳባህ አነ አሪድ እሳባህ እኔ መታጠብ እፈልጋለሁ። እሳባህ ማለት መታጠብ ማለት ነው። አሪድ እፈልጋለሁ ማለት ነው። አነ አሪድ እርታህ አነ አሪድ እርታህ እኔ ማረፍ እፈልጋለሁ። ለምሳሌ ሊደክማችሁ ይችላል እና እረፍት እፈልጋለሁ ማለት ስትፈልጉ አነ አሪድ እርታህ ወይንም አነ አቢ እርታህ ማለት ትችላላችሁ ማለት ነው። አነ አሪድ አሩህ ሱቅ አነ አሪድ አሩህ ሱቅ እኔ ሱቅ መሄድ እፈልጋለሁ። አሩህ ማለት መሄድ ማለት ነው። ሱቅ ገበያ ወይም ሱቅ ማለት ነው። አነ ታባነ አነ ታባነ እኔ ደክሞኛል። አነ መሪዳ አነ መሪዳ እኔ አሞኛል ወይንም አነ አወርኒ አነ አወርኒ አወርኒ ማለት አሞኛል መሪዳም አሞኛል ማለት ዳኢመን ዳኢመን ሁልጊዜ ጋሊበን ጋሊበን ብዙ ጊዜ አደተን አደተን በተለምዶ አህያነን አህያነን አንዳንዴ ናዲረን ናዲረን ከስንት አንዴ አበደን አበደን በጭራሽ አወል አወል መጀመሪያ አኪር ወይም ኒሃያ ኒሃያ ይባላል ወይም አኪር መጨረሻ ማለት ነው። ላኪን ላኪን ነገር ግን ማለት ነው። ሊዛሊክ ሊዛሊክ ስለዚህ ሐሰነን ሐሰነን መልካም ማለት ነው። ቢላሸክ ቢላሸክ ያለ ጥርጥር ማዕሰልቱ ማዕሰልቱ ወይም ማልጌቱ ማልጌቱ አላገኘሁትም ማለት ነው። ልጌቱ ልጌቱ ወይም ሐሰልቱ አገኘሁት። ለምሳሌ የሆነ እቃ ጠፍቶ ፈልጉ ተብላችሁ ካላገኛችሁት ደወርት ደወርት አነ መልጌት ደወርት ደወርት አነ መልጌት ፈለኩት ፈለኩት እኔ አላገኘሁትም ማለት ነው። ማዕድሪ ማዕድሪ ማለት እኔ እንጃ። ማዕረፍ ማዕረፍ እኔ አላውቅም ማለት ነው። ወይን ራህ ማድሪ ወይን ራህ ማድሪ የት እንደሄደ አላውቅም። አነ በሽታግል አነ በሽታግል እኔ እሰራለሁ። አነ ጅትህና አሽታግል አነ ጅትህና አሽታግል እኔ እዚህ የመጣሁት ልሰራ ነው ማለት ነው። አነ ማለት እኔ ጂት ማለት የመጣሁት ሂና እዚህ አሽታግል ልሰራ ነው ማለት ነው። እንቲ እሊ ግልቲ ሞአነ እንቲ እሊ ግልቲ ሞአነ አንቺ ነሽ ያልሽው እኔ አይደለሁም። ለሴት እንተ እሊ ግልቲ ሞአነ እንተ እሊ ግልተ ሞአነ አንተ ነህ ያልከው እኔ አይደለሁም ማለት ነው። ጂቢ ሙፍታህ ጂቢ ሙፍታህ ቁልፉን አምጪ። ጂቢ ቴሌፎን ወይም ጂቢ ጀዋል ጀዋል ወይም ቴሌፎን ይባላል በአረበኛው ስልክ ስልክ አምጪ ማለት ነው። ጂቢ ሻንጣ ጂቢ ሻንጣ ቦርሳውን አምጪ ማለት ነው። ገስሊ ሞአይን ገስሊ ሞአይን እቃውን እጠቢ። መሰሄ ጣውላ መሰሄ ጣውላ ጠረጴዛውን ጥረጊ ወይም ወልውይ ማለት ነው። ገስሪ ናር ገስሪ ናር እሳቱን ቀንሺ። ደውሊ ናር ደውሊ ናር እሳቱን ጨምሪ ማለት ነው። ጂቢ ሚቅላህ ጂቢ ሚቅላህ መጥበሻ አምጪ ወይም ጂቢ ጣዋ ጂቢ ጣዋ ጣዋ ማለት መጥበሻ ነው። ሚቅላም መጥበሻ ነው ማለት ነው። መጥበሻ አምጪ ማለት ነው። ጂቢ ሚቅላህ መጥበሻ አምጪ። አጥኒ ስችን አጥኒ ስችን ቢላዋ ስጭኝ ማለት ነው። ማፊ ሚላጋ ማፊ ሚላጋ ማንኪያ የለም ወይም ማፊ ገብሻ ከሆነ ማንኪያ የለም ማለት ነው። አክል ስተዋ
አኪል ኢስተዋ ምግቡ በሰለ። ከበሰለ ኢስተዋ በስሏል ማለት ነው። ካልበሰለ ማይስተዋ አልበሰለም። ማይስተዋ አኪል ምግቡ አልበሰለም ወይም ልሳ ማይስተዋ ገና አልበሰለም ማለት ነው። ላትዘአሊ አትቆጪ። ላትከዝቢ አትዋሺ። ላትብኪ አታልቅሺ። ላትዘአጅኒ አትረብሺኝ። ላትሰርሂ አትጩኺ። ላትሽሊ አታንሺ። አሲፍ እዘአጅቱኪ ትላላችሁ ለወንድ። አሲፍ እዘአጅቱክ ይቅርታ ረበሽኩህ ማለት ነው። እንዳረብሽህ ብዬ ነው ለወንድ። ማአቢ እዘአጅክ እንዳረብሽሽ ብዬ ነው ለሴት። ማአቢ እዘአጅኪ ሃዳ እወ ከሰርት ሙአነ ይሄንን እሱን የሰበረው እኔ አይደለሁም ማለት ነው። ሃዳ ማለት ይህ ማለት ነው። ህወ ማለት እሱ፣ ከሰርት ማለት የሰበረው፣ ሙአነ ማለት እኔ አይደለሁም ማለት ነው። ህያ ከሰርት ሙአነ እሷ ነች የሰበረችው እኔ አይደለሁም እያላችሁ ነው ማለት ነው። ህያ ማለት እሷ ማለት ናት። ከሰርት ያው የሰበረችው ማለት ነው። ሙአነ ማለት ደግሞ እኔ አይደለሁም ማለት ነው። ሃዳ አወለን መክሱር ይህ መጀመሪያም የተሰበረ ነው ማለት ነው። ሃዳ ማለት ይሄ ማለት ነው። አወለን ማለት በመጀመሪያም፣ መክሱር የተሰበረው ማለት ነው። በመጀመሪያም ይህ የተሰበረ ነው ማለት ነው። አነ ከሰርት ከሆነ ደግሞ እኔ ነኝ የሰበርኩት ማለት ነው። ሙአነ ከሰርት እኔ አይደለሁም የሰበርኩት፣ እኔ አልሰበርኩም ማለት ነው። ውድ የቻናሌ ተከታታዮች እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁኝ ክብረት ይስጥልኝ። በዛሬው በአረበኛ ትምህርታችን እንደተማራችሁበት እውቀትንም እንዳገኛችሁበት ተስፋ አደርጋለሁ። እንዲሁም በቀጣይ ቪዲዮ እንዲሰራላችሁ የሚፈልጉትን ማንኛውንም የአረበኛ ቋንቋ በኮሜንት ጻፉልኝ። ሀሳብ አስተያየታችሁንም በኮሜንት ጻፉልኝ። እንዲሁም በዚህ መልኩ በዚህ መንገድ ብታስረጅን፣ እንደዚህ ብታስተምሬን ይገባናል የምትሉት ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ማሰላማ